የተከበራችሁ ውድ ኢትዮጵያኖች፣ በአሁኑ ሰዓት አህጉራችን አፍሪካ ወሳኝ የታሪክ እጥፋት ላይ ደርሳለች። ዘመናትን ያስቆጠረው የአፍሪካውያን የፖለቲካና የኢኮኖሚ ነፃነት ትግል ዛሬ ወደ መጨረሻው ምዕራፍ ተሸጋግሯል። ምዕራብ አፍሪካ የዚህ ትግል ማቀጣጠያ ማዕከል ሆኗል። በተለይም ቡርኪና ፋሶ፣ ማሊ እና ኒጀር የፈጠሩት ጥምረትና የጋራ ትግል በዓለም ዙሪያ ያሉ በብዙ ሚሊዮን የሚቆጠሩ አፍሪካውያን ዲያስፖራዎችን በአንድነት አነቃንቋል። የአፍሪካ ሀብት ለአፍሪካውያን ብልጽግና ብለዋል። ሁሉም ሰው ትኩረቱ ወደ ምዕራብ አፍሪካዊቷ አገር ቡርኪና ፋሶ ሆኗል። መሪዋ ደግሞ ካፒቴን ኢብራሂም ትራውሬ ይባላል። በድንበር ያልተከፋፈለች አፍሪካ በቅርቡ እውን ትሆናለች። አፍሪካውያን ወጣቶች በአፍሪካ ተፈጥሮ ሀብት አህጉራችንን እንደሚያበለጽጓት አንጠራጠርም። አፍሪካ ለዘላለም ትኑር። ምዕራብ አፍሪካ በለውጥ ጎዳና ውስጥ እየተጓዘ ይገኛል። ካፒቴን ኢብራሂም ትራውሬ ታሪክ እየሰራ ነው። በምዕራብ አፍሪካ አገሯ በቡርኪና ፋሶ አፍሪካ ለውጥ እየሸተተች ነው። ከምዕራብ አፍሪካ የተነሳው አውሎ ንፋስ፣ የለውጥ አውሎ ንፋስ አፍሪካን ሳያዳርሳት የትም አይሄድም። እውነተኛ ነፃነት፣ እውነተኛ ቀን የሚመጣበት ጊዜ በራችን ላይ ደርሷል። ሰሞኑን ሁላችንም እንደምናውቀው በቡርኪና ፋሶ እየተካሄደ ያለው የለውጥ እንቅስቃሴ ለብዙ አገሮች ምሳሌ ሆኖ ህዝቦችን አሰባስቧል። በተለይ አፍሪካውያኖችን በዓለም ዙሪያ አንድ አድርጓቸው ትልቅ እንቅስቃሴ ፈጥሯል። ይህ የረጅም ጊዜ የትግል ውጤት ነው። ብዙ ነገሮች አሉ። ከጀርባ የተሰሩ ብዙ ስራዎች ስላሉ ነው በየሀገሩ በየአካባቢው። ሆኖም ግን ቡርኪና ፋሶ፣ ማሊ እና ኒጀር ሶስቱ አንድ ላይ ሆነው ታሪኩን ለማስፋፋት ቆርጠው ተነስተዋል። ሴኔጋል የተቀላቀለች ነው። ከዛ አካባቢ ያሉ አገሮች ሌሎችም አኮብኩበዋል። ለውጡ እየተጋጋመ ነው። አፍሪካ እውነተኛ መሪዎቿን፣ እውነተኛ ልጆቿን የምታገኝበት ጊዜ አሁን ነው። ለዚህ ትግል ሁላችንም የራሳችንን አስተዋጽኦ ማድረግ መቻል አለብን። አፍሪካ እውነተኛ ነፃነቷን ማግኘት መቻል አለባት። የኢኮኖሚ ነፃነት፣ የፖለቲካ ነፃነት። በዚህ ቪዲዮ ውስጥ አንዳንድ አጠር ያሉ ንግግሮችንም አቅርቤላችኋለሁ፣ ታዳምጣላችሁ። በተለይ ዶክተር አሪካና የምትባለው ከዚህ ቀደም በአፍሪካ ህብረት ውስጥ ትሰራ የነበረች ግን በነበረው የፖለቲካ ውጥንቅጥና በውጭ ተጽዕኖ ጣልቃ ገብነት ከህብረቱ እንድትወጣ የተደረገችው በጣም እጅግ ብዙ ምስጢራዊ ነገሮች አሉ። ይህን ሁሉ የምናይበት ጊዜ ነው። እውነተኛ የአፍሪካ ቀን እየመጣ ነው። በተለይ ለአፍሪካ ወደ ኋላ መቅረት፣ የውጭውን እጅ እየተመለከቱ የሚኖሩ አንዳንድ አፍሪካውያን መሪዎች ጊዜያቸው እያበቃ ነው። አፍሪካ ለውጥ እየሸተተች ነው። የምዕራብ አፍሪካው ማዕበል ወደ ምስራቁም ወደ ደቡቡም
ወደ ሰሜኑም እየተጓዘ ነው። እውነተኛ የአፍሪካ ቀን ተቃርቧል። ምጽአቷ ተቃርቧል። እናየዋል። ከፕሮግራማችን ጋር አብራችሁን ቆዩ። ብዙ 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 ነገሮችን እንወያያለን፣ እንማርበታለን። ለኢትዮጵያ ወጣቶች በሙሉ ጠቃሚ መልእክት አለን። ይህንን የአፍሪካ ትግል በዓለም ዙሪያ የሚገኙ የአፍሪካ ዲያስፖራዎች ፋይናንስን ጨምሮ በተለያዩ ነገሮች ለትግሉ እገዛ እያደረጉ ስለሆነ አፍሪካ ላይ ሰርቼ እኖራለሁ ለሚሉ ወጣቶች በሙሉ ድጋፍ የሚደረግበት ሁኔታ እየተመቻቸ ስለሆነ ወደ ሌላ አህጉር ከማማተራችሁ በፊት ወደ ምዕራብ አፍሪካ ፊታችሁን አዞሩ። ሰፋፊ የሥራ ዕድሎች እየመጡ ይገኛሉ። ለበለጠ ዝርዝር መረጃዎች የዩቲዩብ ቻናላችንን ይከታተሉ። እናመሰግናለን። አፍሪካ ለዘላለም ትኑር።